እንደሚታየው እንግዲህ የጦርነቱ ግለት ፋታ ምሰጥ አይመስልምና ቅድም ስነግራችሁ አሜሪካ በኢራን የጦር መርከብ ላይ ጥቃት ፈጽማ ብዙ የመርከበኞቹ እዛ ላይ ያሉ ሰራተኞችም ጭምር አብዛኛው ሞቶ የተወሰነውን ደግሞ በህይወት የተረፈውን የስሪላንካ መንግስት እንዳተረፋችሁ ነግራችሁ ነበርና ወዲያው ደግሞ ኢራን በውጭ ጉዳያቸው በአባስ አራግቺ በኩል መግለጫ አውጥታ ነበር። መግለጫው ምንድነው የሚለው? አሜሪካ ይህንን ዓለም አቀፍን ህግ የጣሰ ባህርተኛን ህግ የጣሰ ድርጊት መፈጸሟ በአጭር ጊዜ ትጸጸትበታለች። በ3-4 ቀን ውስጥ አጸፋ እንደምንመልስ ዓለም መጠራጠር የለበትም የሚል መግለጫ አውጥቶ ነበርና አሁን በአንድ ሰዓት ባልሞላ ጊዜ ውስጥ ደግሞ ኢራን መልስ ምት ጀምራለች ማለት ነው። መልስ ምቱንም የጀመሩት ቀጥታ በአሜሪካ የጦር መርከብ ላይ ሳይሆን በአሜሪካ በነዳጅ ጫኝ መርከቦች ላይ ነው ጥቃት መድረስ የጀመሩትና ልክ በኢራን ወደ ታች ወረድ ብለው በኦማን ሲ ውስጥ ወደ ኦማን ድንበር አቅራቢያ ላይ የአሜሪካ ነዳጅ ጫኝ መርከብ በዚህ ሰዓት በአይአርጂሲ ማለትም በኢራን ሪፐብሊካን ጋርድስ ተመቶ እየጋየ ነው ማለት ነው በኦማን ሲ ላይ። ስለዚህ ኢራን በ3 ቀን 4 ቀን ውስጥ አጸፋ መልሳለሁ ያለችውን አሁን በአጭር ሰዓት አጸፋ መልሳ የአሜሪካን የነዳጅ ጫኝ መርከብ ማቃጠል መጀመሯን ኢንዲፔንደንስ እየዘገበ ነው። ሌላው ከዚህ ጋር በተያያዘ ደግሞ ኢራን ትላንት የአሜሪካ ፕሬዝዳንት መግለጫ ላይ ያወራው ነገር አንድ ምንድን ነው? እኛ ራሳችን የእኛን ወታደር ቀጥታ ልከን ኢራን ውስጥ የስርዓት ለውጥ ማምጣት ባንችል እንኳን እዛ ውስጥ ኢራን ውስጥ ባሉት ኩርዲስቶችና ጎረቤታቸው ኢራቅ ውስጥ ያሉ ኩርዶችን እነዚህ ኩርዶች እዛ አካባቢ በብዛት የሚኖሩ አንድ የራሳቸው የጋራ ሀገር ባይኖራቸውም እዛ አካባቢ ባሉት ሀገራት ውስጥ ተበትኖ ይኖራሉ። እንደምታውቁት ከተርኪዬ ውስጥም ብዙ ኩርዲስታኖች አሉ። ብዙ ጊዜ ለረጅም ጊዜ ከተርኪም ጋር ሲዋጉ ነበር። የራሳችን ሀገር ያስፈልገናል ብሎ እንዳልኳችሁ ኢራቅ ውስጥም አሉ። ስለዚህ እነሱን በማደራጀት ኢራን ውስጥ ያሉትና ኢራቅ ውስጥ ያሉ ኩርዲስታኖችን በማደራጀት እነሱ በእግራኛ ኢራን ውስጥ ገብቶ አሁን ያለውን ስርዓት እንድጥሉ እኛ መሳሪያ የሚያስታጠቅ በመረጃ በሁሉም ነገር እንደግፋቸዋለን። ከዛ በተጨማሪ አሜሪካና እስራኤል ከአየር ላይ ሆና እንደምትደበድብና የእግር ውጊያውን ግን ኩርዲስታኖች ይህንን ጉዳይ እንዲፈጽሙ ሲአይኤ እነሱን እያደራጀና መሳሪያ እያቀበላቸው መሆኑን የአሜሪካ ፕሬዝዳንት ተናግሮ ነበርና እሱንም አስመልክቶ ኢራን ዛሬ ጠዋት ጥቃት መፈጸም ጀምራለች። በተለይ እነዚህ እዛ አካባቢ የሚንቀሳቀሱ ኩርዶች ሄድ ኦፊሳቸው የሚገኙ ቱርክ ነው ኢራቅ ውስጥ ነውና ኢራቅ ውስጥ ያለው የነሱ የዋና መቀመጫቸውን መደብደብ ጀምራለች ዛሬ ኢራን። ስለዚህ ይሄም ምሳካ አይመስልምና በድንበር አካባቢ ለማግባትም ጥረት እያደረጉ እንደነበሩና ይሁን እንጂ በኢራን ድንበር ጠባቂዎች እየተመቱ መሆኑንም የኢራን መገናኛ ብዙሃን እየዘገበ ነው። ሌላ ከዚህ ጋር ተያያዘ ደግሞ የኢራቁ ጠቅላይ ሚኒስትር በእኛ ሀገር ውስጥ ተደራጅቶ ጎረቤታችን ኢራንን እንዲደበድቡ ወይ ከኢራን ጋር ውጊያ እንዲፈጽሙ ወይ ኢራንን እንዲወሩ ለየትኛውም ታጣቂ ቡድን አንፈቅድም ብሎ እነሱም ጉዳዩን እንደሚቃወሙት ገልጿል። ይሄ ማለት እንግዲህ አሜሪካ መጀመሪያ ራሷ ከአየር ደብድባ ከዛ በኋላ ደግሞ አስፈላጊ ሲሆን የራሳቸው እግረኛ ጦርን ለማስገባት ነበር እንደ ዕቅድ ተይዞ የነበረውና ያ እንደማይሆን ካወቁ በኋላ ለምን እዛው አካባቢ ያለው ኩርዲስቶችን አደራጅተን ራሳቸውን ልከን ራሳቸውን በራሳቸው ለምን አናጋድልም የሚል ፖሊሲ ጀመሩ። ያም ምሳካ አይመስልም። የኢራቁ ጠቅላይ ሚኒስትርም ማንም ሰው እኛ ውስጥ ተደራጅቶ ከኛ እየተነሳ ኢራንን መምታት አይችልም፣ ይሄንን አንፈቅድም፣ በፍጹም አንፈቅድም ብለዋል። ስለዚህ ይሄም ገና ከወዲሁ ከመወለዱ የከሸፈ ጉዳይ ይመስላል። ሌላ ከዚህ ጋር ተያይዞ መነሳት ያለበት ጉዳይ ምንድነው? የአሜሪካ ለጦርነት በቂ ዝግጅት ስላላደረገች የመሳሪያ እጥረት ከወዲሁ እያጋጠማቸው እንደሆነ በተለይ ለዩክሬን ለ4 ዓመቱ የዩክሬን ሩሲያ ጦርነት ትልቁ በጦርነት በእርዳታ የሚሆን በሽያጭ የሩሲያን እና የዩክሬን ጦርነት በመሳሪያ ስትረዳ የነበረችው አሜሪካ ናትና ስለዚህ የጦር መጋዘናቸው በጣም ዲፕሊትድ ሆኗል፣ አልቆባቸዋልና ጎሎባቸዋል። ስለዚህ ካሁኑ የመሳሪያ እጥረት እንደሚያጋጥማቸው አድርገውና ለወደፊት ከተላለቆቹ አሜሪካ ተፎካካሪ ከነ ሩሲያና ከነ ቻይና ጋር የሆነ ነገር ቢፈጠር እንኳን በእነሱ ልክ ከነሱ ጋር ሊያወዳድረን ከነሱ አቻ
ሊያደርገን የሚችል የመሳሪያ ክምችት ቁመት ላይ ስላልሆንን ይህንን ነገር ልናስብ ይገባል የሚል አንዳንድ የአሜሪካ የኮንግረስ አባላት እያነሱ ነው። ስለዚህ ይሄ ጦርነት አሜሪካ እንዳሰበችው እየሆነ ያለ አይመስልም። ሲጀመር ጦርነቱ አሜሪካ ያሰበችው አይደለም። ጦርነቱ የእስራኤል ጦርነት ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦርነት ነው። ይህንን ጦርነት ለ40 ዓመት ስመኘው የኖረና በውሸት ትራምፕን አሳምኖ ወደ ጦርነት አስገባው እንጂ የአሜሪካ ሕዝብ ፍላጎትም አልነበረም። ኢቭን የአሜሪካ ኮንግረስ አባሉም በብዛት አይስማሙበትም ይሄንን ጦርነትና ስለዚህ ሳያስቡበት ሳይዘጋጁበት ዘው ብሎ ስለገቡበት አሁን ማውጫ ጨንቃቸው እየተቸገሩ እንደሆነ በዚሁ አጋጣሚ ልገልጽላችሁ ፈልጌ ነው። ስለዚህ አሁንም አዳዲስ ነገሮች የሚመጡ ከሆነ እኛም ተመልሰን የምንመለስ ይሆናል። እስከዛ እቺን እያጣጣማችሁ ቆዩ።